እኛ ሰዎች ዓለምን ሙሉ በሙሉ የምንቆጣጠረው እኛ ነን ብለን እናስባለን። ከተማዎችን እንገነባለን፣ ሕጎችን እናወጣለን፣ ተፈጥሮንም እንደፈለግን እናዛለን። ነገር ግን በዓለማችን ላይ የሰው ልጅ የበላይነት ሙሉ በሙሉ የሚያከትምባቸው ጥቂት ቦታዎች አሉ። ዛሬ በምናያቸው 4 አስገራሚ ቦታዎች ላይ ሕጎቹን የሚያወጡት፣ የህዝብ ትራፊክን የሚዘጉት እና የሰዎችን የዕለት ተዕለት ኑሮ የሚወስኑት እንስሳት ናቸው። ከድመቶች ግዛት እስከ 500 ሚሊዮን ክራቦች ወረራ ሰዎችን ወደ ሁለተኛ ደረጃ ዝቅ ስላደረጉት አስገራሚ ቦታዎች በዝርዝር እንመለከታለን። ዝግጁ ከሆናችሁ ቪዲዮ ላይክ በማድረግ ጀምሮ ቀጥታ ወደ መጀመሪያው ግዛት እንሄድ። አራተኛ የታሺሮጂማ ደሴት ጃፓን። በመጀመሪያ የምንጓዘው ወደ ሰላማዊቷ የጃፓን ደሴት ታሺሮጂማ ነው። ይህች ቦታ በዓለም ላይ የድመት ደሴት በመባል ትታወቃለች። እዚህ ደሴት ላይ የሰዎች ቁጥር በጣም ጥቂት ሲሆን የድመቶቹ ቁጥር ግን ከሰዎቹ በ6 እጥፍ ይበልጣል። ነገሩ የተጀመረው ከብዙ ዓመታት በፊት ነው። የደሴቲቱ ነዋሪዎች የሐር ትል ያረቡ ነበር። የሐር ትሎችን ከኃይለኛ አይጦች ለመጠበቅ ሲሉ ነበር ድመቶችን ወደ ደሴቲቱ ማምጣት የጀመሩት። ከጊዜ በኋላ የአካባቢው አሳ አጥማጆች የድመቶቹን ባህሪ በማየት ብቻ የአየር ንብረቱን መተንበይ እንደሚችሉ አመኑ። ይህ እምነት ድመቶቹን የደሴቱ የቅዱስ ምልክት አደረጋቸው። ዛሬ በታሺሮጂማ ድመቶቹ ልክ እንደ እውነተኛ ነገስታት ነው የሚኖሩት። በደሴቷ መሃል ላይ ትልቅ የድመት መቅደስ ተገንብቶላቸዋል። ከሁሉም የሚያስገርመው ሕግ ግን ወደዚህች ደሴት የቤት ውሻ ይዞ መግባት በሕግ ፈጽሞ የተከለከለ መሆኑ ነው። የድመቶቹን ሰላም የሚረብሽ ምንም ነገር እንዲኖር አይፈለግም። ሶስተኛ ኦኩኖሺማ ጃፓን። ከታሺሮጂማ ብዙም ሳንርቅ በጃፓን የውስጥ ባህር ላይ ወደምትገኘው ሌላኛዋ ደሴት እንሄዳለን፣ ኦኩኖሺማ። ይህች ቦታ ደግሞ የጥንቸል ደሴት በመባል ትታወቃለች። በአሁኑ ሰዓት ከ1000 በላይ የሚኖሩ የዱር ጥንቸሎች ደሴቷን ሙሉ በሙሉ ተቆጣጥረዋታል። ይህች ደሴት ዛሬ በሚያምሩ ጥንቸሎች ብትሞላም ታሪኳ ግን በጣም ጨለማ ነው። በሁለተኛው የዓለም ጦርነት ወቅት ጃፓን ይህችን ደሴት ከካርታ ላይ ጭምር በማጥፋት በሚስጥር የኬሚካላዊ መርዛማ ጋዞች ማምረቻ ፋብሪካ አድርጋት ነበር። እነዚህ ጥንቸሎች መጀመሪያ ወደ ደሴቷ የመጡት በፋብሪካ ውስጥ ለሙከራ ነበር የሚሉ መላምቶችም አሉ። በአሁኑ ሰዓት በደሴቷ ላይ ምንም አይነት ተፈጥሮ አዳኝ ባለመኖሩ ጥንቸሎቹ በሰላም ይኖራሉ። ከመርከብ እንደወረዱ በጥንቸሎች ይከበባሉ። እዚህ ቦታ ላይ ጥንቸሎቹን ከአደጋ ለመጠበቅ ሲባል የውሻና የድመት ዝርያዎችን ይዞ መግባት በጥብቅ የተከለከለ ነው። ነው እያልከን ያለው ነው። ምክንያቱም ሁለተኛ የአሳቲክ ደሴት አሜሪካ። አሁን ደግሞ ከእስያ ወጣ ብለን ወደ ሰሜን አሜሪካ እንጓዝ። በአሜሪካ ሜሪላንድ የባህር ዳርቻ ላይ የምትገኘው አሳቲክ ደሴት የሰው ልጅ የቅንጦት መኪናዎች ሳይሆን የዱር ፈረሶች በነጻነት የሚጋልቡበት ልዩ ቦታ ናት። የአካባቢው ታዋቂ አፈ ታሪክ እንደሚለው በ17ኛው ክፍለ ዘመን አንድ የስፔን የጭነት መርከብ በባህሩ ላይ ተሰበረ። በመርከቡ ላይ የነበሩት ፈረሶች ዋኝተው ይህች ደሴት ላይ በመውጣት ለመኖር ቻሉ ይባላል። ይሁን እንጂ ገበሬዎች የቤት እንስሳት ግብር ለመቀነስ ሲሉ ደሴቱ ላይ የለቀቋቸው ናቸው የሚለው ይበልጥ ተቀባይነት አለው። እዚህ ደሴት ላይ ፈረሶቹ ሙሉ ነጻነት አላቸው። ቱሪስቶች በባህር ዳርቻው ላይ ድንኳን ሰክተው ሲያርፉ ፈረሶቹ በድፍረት ወጥተው የሰዎችን የምግብ ሳጥን ይዘርፋሉ። መንገድ ላይ ከቆሙ ደግሞ ትራፊክ ሙሉ በሙሉ ይቆማል። ሕጉ ፈረሶቹን መንካት ወይም መመገብ ክልክል ነው ይላል። ስለዚህ ሰዎች የፈረሶቹን ፕሮግራም ጠብቀው መንቀሳቀስ አለባቸው። አንደኛ የክሪስማስ ደሴት አውስትራሊያ። በመጨረሻም ከዓለማችን አስገራሚ የተፈጥሮ ክስተቶች አንዱ ወደሚታይበት ወደ አውስትራሊያ የክሪስማስ ደሴት እንሄዳለን። በየዓመቱ በጥቅምት ወይም በህዳር ወር ላይ ይህች ደሴት በሰዎች ሳይሆን በ50 ሚሊዮን ቀይ ክራቦች ትወረራለች። እነዚህ ክራቦች ወደ ባህር ዳርቻ ለመራባት በሚጓዙበት ወቅት የደሴቱ ነዋሪዎች ሕይወት ሙሉ በሙሉ ይቆማል። መንግሥት ለክራቦቹ ደህንነት ሲል ዋና ዋና መንገዶችን ሙሉ በሙሉ ይዘጋል። ከዚህም በላይ
ክራቦቹ በመኪና እንዳይጨፈለቁ ልዩ የክራብ ድልድዮች እና ከመሬት ስር መተላለፊያዎችን ገንብቶላቸዋል። እነዚህ 4 ቦታዎች የሚያሳዩን ነገር ቢኖር እኛ ሰዎች ተፈጥሮን ሙሉ ለሙሉ ተቆጣጥረናል ብለን ብናስብም በተፈጥሮ ሕግ ፊት ግን ሁልጊዜም ሁለተኛ ልንሆን እንደምንችል ነው። እንስሳትን አክብረን አብረን መኖር እንደምንችል ትልቅ ማረጋገጫዎችም ጭምር ናቸው። ለመሆኑ እርስዎ እድሉን ቢያገኙ መጀመሪያ የትኛውን የእንስሳት ግዛት መጎብኘት ይመርጣሉ? ሀሳቡን ኮሜንት ላይ ያጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ ያለ አስገራሚ ታሪኮችን ሁልጊዜ ለማግኘት ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ